እዛ ሳይኮሎጂ ፖይንት ላይ እቺን ነገር ልጨምር። ሁለታችን ትሬደሮች ነን። እኔ በመጀመሪያ ትሬድ 300 ሰራ፣ አንተም 300 ሰራ። ከዛ ሁለተኛ ትሬድ ላይ እኔ 100 አጣው፣ አንተም 100 አጣክ። ሰከንድ ትሬድ ማለት ነው። ትሬድ ትሬድ ከእንደገና እኔ 200 አጣው፣ አንተ ነው ትሬድ ነበር። ፎርዝ ትሬድ ላይ ደግሞ እኔ እዚህ ጋራ ያበደ ደብ ያገኘው 400፣ አንተ ከእንደገና ነው ትሬድ ነክ። እሺ ከዛ ፊፍዝ ዴይ ደግሞ እኔ 200 ሰራው፣ ሴም ቲንግ አንተም ሴታፕ ሰጥቶ 200 ሰራ። ናው ፊፍዝ ዴይ ኔጌቲቭ 200 ፕሉስ አገኘው፣ አንተ ነው ትሬድ ነክ። አሁን ኢን ቶታል እኔ 400 ሰርቻለሁ፣ አንተም 400 ሰርተሃል። ሁለታችንም 400 ነው ሲደመሩ የሚመጣው። እኔ 1 2 3 4 5 6 ትሬድ ወስጃለሁ፣ አንተ 1 2 3 ትሬድ ወስደሃል። እኔ 6 ትሬድ፣ አንተ ደግሞ 3 ትሬድ ማለት አይደል? ግን ሁለታችንም እኩል ብር ሰርተናል። አሁን እዚህ ጋር እንድታይልኝ የምፈልገው የዚህ ሳይኮሎጂ ፖይንት ምን ነው ታውቃለህ? ሜንታል ካፒታል አንተ በጣም ሴቭ አድርገሃል ከኔ። እኔ እያንዳንዱን ቀን ትሬድ ሳረግ ነበር፣ ገባ? ትሬድ ላይ አንድ ፖይንት ቤስት ፖይንት ምክር ልምከረ ማለት ነው። the less work you put in the more profitable you will get። አይመስልህም? ግን trust me እሱ ፖይንት ላይ ማለት ነው። እዚህ ጋር ሴታፕን ጠብቀህ ረጋው ብለህ ትሬድ በማድረግ ከኔ እኩል ብር ሰርተሃል። at the end of the month ማለት ነው ያንተ ሜንታሊ ያለበት ፖዚሽን በጣም ከኔ የበለጠ ገባህ? እኔ ከዚህ በኋላ ኮንሲኩዌቲቭ ሎሶች ባገኝ ምናምን በጣም ተጎጂ ነኝ ሳይኮሎጂካሊ። አንተ ግን you already have ትልቅ ሜንታል ካፒታል ኮንሲኩዌቲቭ ሎስ እንኳን ቢመጣብህ ማለት ነው ገባህ? በየቀኑ ትሬድ ማድረግ ነው ሰው የሚመስለው፣ ግን የእሱን ተቃራኒ ስታረግ ነው አንተ ፕሮፊታብል የምትሆነው። እሺ